ጉበቶን በ3 ቀናት ውስጥ እንዴት ማጽዳት ይቻላል? ዛሬ በ3 ቀናት ውስጥ ጉበቶን እንዴት ማጽዳት እንደሚችሉ እናያለን። እስካሁን የምታውቋቸው ሁሉም አይነት የማጽጃ መንገዶች ሞክረው ይሆናል። ይህ አሁን የምነግራችሁ የጉበት ማጽጃ ዘዴ በሌሎች ቪዲዮዎች ላይ ከሚገለጹት ፖም አፕል ሳይደር ቬኒገር የሎሚ መጠጦችና ዝንጅብል ካሉ ዘዴዎች በጣም የተለየ ነው። እነዛ ዛሬ ከማሳያችሁ ዘዴ ጋር ሲነጻጸሩ የውጤታቸው ሩብ ያህል እንኳን አይደርሱም። ጥያቄው ጉበቶ አካሎን በትክክል የሚያጸዳው እንዴት ነው? ሂደቱን ለማፋጠን በጣም ወሳኝ የሆኑ ነገሮች ምንድን ናቸው? በሰውነታችን ውስጥ ያሉ የመድኃኒት ቅሪቶች፣ በምግብ ውስጥ ያሉ ኬሚካሎች፣ አልኮልና የመሳሰሉ መርዞችን የማስወገድ ሂደት አለን። በተጨማሪም የሞቱ ሴሎችን፣ ቆሻሻዎችንና በሰውነት ውስጥ ያሉ በሽታ አምጪ ተዋሲያንን የማጽዳት ሂደት አለን። በሴሎች ውስጥ ደግሞ የተለያዩ ነገሮች አሉ። የሴሉ የቆሻሻ ማስወገጃ እሱም ላይሶሶም ይባላል። ላይሶሶም ቆሻሻ የሚያቃጥል የሞቱ ሴሎችን የሚያጸዳ እንዲሁም የሞቱ ሴሎችና እንደ ቫይረስ፣ ባክቴሪያና ፈንገስ ያሉ በሽታ አምጪ ተዋሲያንን መልሶ ጥቅም ላይ እንዲውሉ ሪሳይክል በማድረግ ወደ አዲስ ሴል የሚቀይር ትንሽ የቆሻሻ ማቃጠያ ነው። ይህ አጠቃላይ ሂደት ኦቶፋጂን ይባላል። በዚህ ሂደት ውስጥ የራሱን የተበላሹ ህብረ ሕዋሳት በመብላት ቆሻሻውን ወደ አዲስ ሴሎች ይቀይራል። ኦቶፋጂንን የሚያነቃቁ 7 ነገሮችን እንመልከት። 7ኛ የተወሰኑ የእጽዋት ንጥረ ነገሮች ይህን የመልሶ ማጽዳት ሂደት ለማነቃቃት መጠነኛ ተጽዕኖ አላቸው። 6ኛ የኬቶጂን አመጋገብ የካርቦሃይድሬት መጠን መቀነስ። 5ኛ የአካል ብቃት እንቅስቃሴ ማድረግ ኦቶፋጂንን ያነቃቃል። 4ኛ እንቅልፍ በሚተኙበት ጊዜ ሰውነቶ በዚህ ሂደት ውስጥ ያልፋል። 3ኛ የካሎሪ ቅነሳ የሚወስዱትን የካሎሪ መጠን መቀነስ ለሂደቱ መከሰት ይረዳል። 2ኛ በውሃ ብቻ የሚደረግ ጾም ዋተር ፋስቲንግ ከውሃ በስተቀር ምንም ነገር አለመብላት። 1ኛ ደረቅ ጾም ድራይ ፋስቲንግ ይህ ከውሃ ጾም በ3 እጥፍ ይበልጥ ኃይለኛ ነው። ምንም አይነት ምግብም ሆነ ውሃ ለመውሰድ ማለት ነው። ደረቅ ጾም ኦቶፋጂንን ለማነቃቃት ሴሎችን በእውነት ለማጽዳት ካሉ መንገዶች ሁሉ ዋነኛው ነው። የተናገርኩ ያለሁት ለቀናት ስለሚደረግ ጾም አይደለም። እኔ እያልኩ ያለሁት ለአንድ ቀን ብቻ ስለሚደረግ ደረቅ ጾም ነው። በሌላ አነጋገር ደረቅ ጾሙን ፀሐይ ስትወጣ ይጀምራሉ፣ ፀሐይ ስትጠልቅ ደግሞ ያቆማሉ። ምክንያቱም የአንድ ቀን ደረቅ ጾም ከ3 ቀን የውሃ ጾም ጋር እኩል ነው። ውሃ መጠጣት ሲያቆሙ የሚሆነው ምንድን ነው? የስብ ሴሎች በሚቃጠሉበት ጊዜ ከፍተኛ መጠን ያለው ውሃ መልቀቅ ይጀምራሉ። ሆኖም እዚህ ጋር እያወራው ያለሁት ለ12 ሰዓት ያህል ብቻ ውሃ ስለማይጠጣበት ሁኔታ ነው። ስለዚህ ምንም አይሆኑም፣ ደህና ይሆናሉ። ይልቁንም የበሽታ መከላከል አቅሞ በእጅጉ ያጠናክራሉ። ሌላው ጥቅሙ ደግሞ ኩላሊትና ጉበት በመጨረሻ የማረፍ ዕድል ያገኛሉ። አንዳንዴ መርዞችን አጥቦ ለማስወጣት የግድ ብዙ ውሃ መጠጣት አለብን የሚል የተሳሳተ አመለካከት አለ። ቀኑን ሙሉ ብዙ ውሃ ሲጠጡ ምን እያደረጉ እንደሆነ ያውቃሉ? ሽንት ቤት እየተመላለሱ ነው። ይህ ደግሞ ኩላሊቶ ያን ትርፍ ውሃ ለማስወገድ በጣም ጠንክሮ እንዲሠራ እያደረጉት ነው። ሌላው አስደናቂ ጥቅም የአእምሮ ንቃት ሜንታል ክላሪቲ ነው። ይህን ሲያደርጉ አዲስ የአእምሮ ሴሎች ይፈጠራሉ። ሌላው ትልቅ ጥቅም ደግሞ በሰውነቶ ውስጥ ያለው ብግነት ወይም መቆጣት ኢንፍላሜሽን ይቀንሳል። በተጨማሪ ደስ የሚለው ነገር ማታ እንቅልፍ ስተኙ ተጨማሪ የደረቅ ጾም ሰዓት ያገኛሉ። ይህ ሁለተኛው ክፍል መርዞችን፣ ኬሚካሎችን፣ አደገኛ ነገሮችን ማስወገድን ያካትታል። ይህ በጉበት በኩላሊትና በተለያዩ ሰውነት ክፍሎች ውስጥ ይከናወናል። መርዞችን ጉዳት ወደማያደርሱበት ደረጃ ድረስ የሚሰባብሩ ኢንዛይሞች
በሰውነታችን ውስጥ አሉ። ስለዚህ ይህ ፕሮግራም ኦኤምኤዲ ዋን ሜል ኤ ዴይ ወይም በቀን አንድ ጊዜ ብቻ የመመገብ ዘዴን ይመስላል። በቀን አንዴ በሚመገቡበት ጊዜ ምን መብላት አለቦት? በነገራችን ላይ ያንን ምግብ የሚመገቡት ፀሐይ ስትወጣ ነው። የሚበሉትም 2 አይነት ነገሮችን ብቻ ነው። ክሩሲፈረስ ተብለው የሚመደቡ አትክልቶችና ሥጋ። ክሩሲፈረስ አትክልቶች የሚባሉት የትኞቹ ናቸው? ብሮኮሊ፣ ጎመን፣ አበባ ጎመንና አሩጉላ ናቸው። በተለይ የብሮኮሊ ቡቃያዎች ቢጠቀሙ ካደገው ብሮኮሊ ከ20 እስከ 50 እጥፍ የበለጠ ጥንካሬ አላቸው። እነዚህን በሰላጣ መልክ መመገብ በጣም ጥሩ ነው። ኬልን በመጠቀም ወይም ፈጭቶ በመጠጣት መጠቀም ይቻላል። ስለ ሥጋና ንጥረ ነገሮች። አሁን ደግሞ ወደ ሥጋ ክፍል እንሂድ። ሥጋ ለፕሮቲን ግንባታ የሚያስፈልጉ የተወሰኑ አሚኖ አሲዶች አሉት። እነዚህ መካከል ለምሳሌ ግሉታሚን በሴሎች ውስጥ ያለውን እጅግ ኃይለኛ አንቲኦክሲዳንት የሆነው ግሉታቲዮን ለመገንባት ይረዳል። ይህም ሰውነትን ከዝገትና ከሌሎች ጉዳቶች ይጠብቃል። አይረንና ቢ ቪታሚኖች፣ እነዚህም ሰውነት መርዞችን እንዲያስወግድ ዲቶክስ ይረዳሉ። በዚህ ላይ የደረቅ ጾም ሲጨምሩበት ጉበቶና ኩላሊቶ ብቻ ሳይሆን መላው አካሉን ለማጽዳት አስተማማኝ ውጤት ያገኛሉ። ይህንን በወር ውስጥ ለ3 ቀናት ብቻ ነው የሚያደርጉት። አንድ የመጨረሻ ነጥብ፣ ብዙ ሰዎች ሰውነታቸውን ሲያጸዱ የሚመጣባቸው መጥፎ ስሜት ዲቶክስ ሪያክሽን እንዴት መከላከል ይቻላል? በዚህ ዘዴ ውስጥ መርዞችን ከሴል ለማስወገድ የግድ የእጽዋት መድኃኒቶችን አንጠቀምም። ሆኖም ማንኛውም አይነት የማጽዳት ሂደት ሲያደርጉ ዋናው ቁልፍ ነገር በሐሞት መተላለፊያ ቱቦዎች ውስጥ ምንም አይነት ዝቃጭ ወይም መዘጋት አለመኖሩን ማረጋገጥ ነው። እነዚህ በጉበቱና በሐሞት ከረጢት መካከል ያሉ ትናንሽ ቱቦዎች ናቸው። አንዳንድ ሰዎች የሐሞት ጠጠር ሊኖርባቸው ይችላል። ብዙ ሰዎች ደግሞ የሐሞት ዝቃጭ ይኖርባቸዋል። የሚሆነው ምንድን ነው? የማጽዳት ሂደቱን ሲጀምሩ ዝቃጩ ተመልሶ ወደ ጉበት ይከማቻል። እዚህ ምክንያት ሰዎች በጣም ይታመማሉ። ስለዚህ ይህንን ከማድረጎ በፊት የሐሞት ጨው ቢል ሳልት ለተጨማሪ ምግብ ቢወስዱ አይጎዳውትም። እንዲሁም ታድካ የሚባለውን የሐሞት ጨው አይነት መጠቀም ይችላሉ። እንዲሁም እንዲቀጥል ለማድረግ ምግቦችን መጠቀም ይችላሉ። የሐሞት ፈሳሽ እንዳይወፍርና በቀላል እንዲፈስ ከሚረዱ ምርጥ ነገሮች አንዱ ቀይ ስር መመገብ ነው። አንድ የመጨረሻ ነገር፣ የፖም አፕል ሳይደር ቬኒገር ከውሃ ጋር መጠቀም። ማጽዳቱን ሲጀምሩ በሆዳቸው ውስጥ ድንጋይ እንደተቀመጠ የሚሰማቸውና ከባድ የሆድ ድርቀት የሚያጋጥማቸው ሰዎች ይህ የሚሆነው ማጽዳቱን እንደጀመሩ ነው። ይህ ዘዴ የሚያተኩረው በደረቅ ጾም በቀን አንድ ጊዜ በመመገብና በጉበት ላይ ጫና የማይፈጥሩ ለጎመንና ሥጋ ያሉ ምግቦች ላይ ነው። ይህ ቪዲዮ ከጠቀሞት ላይክ ያድርጉ፣ ለጓደኛው ያጋሩና ሰብስክራይብ ያድርጉ። ለሌሎች ጠቃሚ መረጃዎች ሰብስክራይብ ያድርጉ።